12ኛ ክፍል ወድቆ የተለያዩ ስራዎችን በመስራት ህይወቱን ለመቀየር የሚጥረው ወጣቱ ነው። ፒያሳ ጋር የምቀበለው እቃ ስለነበረ በጠዋት ወደዛ ነበር የሄድኩት። መንገድ ላይ ግን እነዚህን ሳያቸው አይምሮ ላይ የመጣብኝ የሆነ ነገር አለ። ደግሞ ይህችን ቦታ ይወዷታል። ሲጀመር እኔ ምን አገባኝ? ነው የወጣሁት ለስራ። በራሳቸው ሙድ መኖር ይችላሉ። እኔ ወደ መገናኛ ለመሄድ ስሞክር በቃ ይሄ ሰልፍ ሁሌ አልፋታ ያለኝ ሰልፍ ነው። ፒያሳ ጋር በቃ ረጅም ሰልፍ አላቅም። ብቻ ሁሌ የሆነ የታክሲ እጥረት አለ። ከዛ ብቻ ለማንኛውም ወደ አያት በሚል ታክሲ ገባውና ከመገናኛ ደግሞ ወደዛ እየሄድኩኝ ነበረ። የተባበሩት ጋር ወረድኩና አጆራ ፊት ለፊት ጂጂኤስ ነው ቢጂኤስ የሚባል ዶሮ ቤት አለ። እዛን አለችኝ። ተንከራተትኩ። የእግር መንገድ ያስጠላቸዋል ነው ምላችሁ። ብቻ ፋይናሊ አገኘሁት። ሰው ጠያቄ ምናምን አጆራ የሚለውን አገኘሁት። ከሱ ፊት ለፊት ያው እዚህ ጋር የምታዩት ነው ቢጂኤስ ማለት። የሆነ የምቀበለው እቃ ነበረ እዛ እና እሱን ተቀብዬ ወደ ሰሚት ጨርቆስ መሄድ ነበረብኝ። ታክሲዎች ምናምን ያሉት ደግሞ ላይ ነው። በቃ አንድ ታክሲ መንገድ በእግር የሄድኩት ነው የምላችሁ። በመሀል ደግሞ እስቲ ብሶቴ ልንገራችሁ። ስራም እንደሚያስጠላ ታውቃላችሁ። በቃ አሁን የእግር መንገዱ በጣም ብዙ ነው ማለት ነው። የተባበሩት ኦልሞስት ይኸው ሰሚት ፔፕሲ ጋር ደርሻለሁ እና ምንድነው ችግሩ? መራመድ ነው። በቃ ይሄ ሐኪም ያዘዘላችሁ ይመስል ትራመዱታላችሁ። እና ደግሞ እኔ በጣም ኖርማሊም ቀጭን ነኝ። ብዙ ኪሎ ነው የቀነስኩት እንደምታውቁት። ወደ እስከ 6 ኪሎ በላይ ቀንሻለሁ በዚህ 4 ወር ውስጥ ብቻ ማለት ነው። እና በቃ የዚህ ስራ የሚያስጠላው ፓርቲ ይሄ ነው። ከዛ በኋላ ታክሲ ያገኘውና ወደ ሰሚት ጨርቆስ ሄድኩኝ። አሁን ደግሞ ሰሚት ጨርቆስ ነው ያለ ነው። 1800 ብር ነበረ 1600 ተልቆ 300 ብር ተሰጥቶኛል ማለት 100 ብር ቲፕ አለው ማለት ነው። አይከፋም። ከዛ ደግሞ አሁን ወደ ቱሊ ዲምቱ ነው የምንሄደው። ቱሊ ዲምቱ ደግሞ ላይክ 15 ኪሎ ሜትር እስከ 20 ኪሎ ሜትር ይሆናል ከዚህ አሁን ካለሁበት። ከጎሮ ራሱ እንደዛ ነው እና 20 ሊበልጥ ይችላል። ወደዛ እየሄድኩ ነው። በዚህ ቀጥታ ያሰልፋቸዋል። እንደዚህ ይመጣል። ምንም አይዘጋም። ማዲያ ያላችሁ ራጅ አላችሁ። እኔ በጣም ደክሞኛል እዚህ ጋርና ባያወራኝ በቃ ሙዴ ነው ማለት ነውና ሰውየው ዝም ብሎ ሲያወራ መላለስኩለት ነገር ብቻ ይገርማል። ያው ላይፍ አንዳንዴ ትዕግስትን በጣም ታስተምራችኋለች። እንደዚህ በማትፈልጉት ነገር ስራው ግድ እስከሆነባችሁ ድረስ በዛ መሀል በግዴታ የሚመጡባችሁ ነገሮችን እንድትቋቋሙ ደግሞ የራሱ የሆነ ትዕግስት ይሰጣችኋል ፈጣሪ። ብቻ ይገርማል። እና ቅድም ይቀረኛል ያልኳችሁ ሎኬሽን ቼክ ሳረገው እዛው ከካምብሪጅ ራሱ 21 ኪሎ ሜትር ነው የሚቀረኝና ቱሊ ዲምቱን ለመድረስ እዚች ጋር ነበር ቁጭ ያልኩት መጀመሪያ ስገባ። ከዛ ፋይናሊ ብቻ ደረስኩኝና ለሴትዮዋ ደወልኩ። ከአለም ባንክ ነው የመጣው ትንሽ ጠብቀኝ አለችኝ። ከዛ 10 ሰዓት ተኩል ሆኗል እና አሁን ቱሊ ዲምቱ ሴትዮዋን እየጠበቅኩት ነው። ግን ልበላ ብዬ እዚህ ዳቦ ቤት ቦሊ ነው። ከዛ ጣፋጭ ነገር ደግሞ አይበላም ለባዶ ሆዳ። አሁን በበላም ውስጤ ነው አልኩኝ። ግን የተበላለው ነው ቤት የለ። እዚህ ደግሞ ውድ ነው። እስካሁን የሰራነውን ፕሮፊት አጣ ነው ማለት ነው። ውጭ ከበላ በትዕግስት መጠበቅ ነው ምን አባቱ። እና ለምን እንደሆነ አላውቅም። ግን ጣፋጭ ላይ በፊት የሆነ ጊዜ እየሰራው እንደዚህ እርጥብ አልኩኝ። ብስኩት ምናምን ሲበላ አይበላም ምናምን አሉኝ ትላልቅ ሰዎች። እና የእነሱ ምግር እየሰማሁ ነው። እዛ ጋም ሳሙሳ አለ። ግን ሄልዚ ፉድ አይደለም ማለት በእንትና ጥሩ አይደለም። ከምግብ እንትን ባዶ ሆድ ምናምን ነገር ስለተባለ እና ምን ይሻላል ጁስ ልጠጣ እንዴ? እዛ ጋር ደግሞ ጁስ ቤት አለ። እንደ ህፃን ልጅ ደግሞ ሁሉም እያማረኝ ቆይ ላሳያችሁ። ሳምቡሳው እዛ ጋር ነው፣ ጁስ ቤቱ እዛ ጋር ነው፣ ዳቦ ቤቱ እዚህ ጋር ነው። እዚች ግራውንድ ጋር ዳቦ ቤት አለች ከጎኔ ማለት ነው። ከዛ ደግሞ እዛ ፊት ለፊት ሙዝ ምናምን ያለበት አያችሁ እሱ ጁስ ቤት ነው። ሳምቡሳ ቤቱም ከጎኑ አለ። እኔ እዚህ ጋር አለው ማለት ነው። እና አሁን ሴትዮዋ እስክትመጣ እየጠበቅኳት ነው። ላስት ኦርደር ነው ይሄ የመጨረሻ ነው። ይሄን ካደረስኩ በኋላ ወደ ቤታችን ገብተን የሚያካክስ የሆነ ፕሮቲን ያለው ጁስ እንሰራለን። በአቅማችን ፕሮቲን ያለው ጁስ እንሰራለን። አስፋልት ላይ ቁጭ ብዬ ነው ማወራችሁ ባይዘው። ከዛ በኋላ ወደ ቤቴ ገባው ነው ምላችሁና ይመቻችሁ። እስካሁን ድረስ ስላያችሁልኝ ደግሞ በጣም አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ።